ኢየሱስ ሰጠነ ከሚል ሰው ጋራ ምንም አይነት ህብረት የለኝም ብሎ ተናግሯል። በቅርብ ጊዜ ደግሞ በነበረው አንድ የመዝሙር ኮንሰርት ላይ ከዚሁ መሪ ጋራ ዳቦ ስትቆርስ ታይተሃል። ውግዘቱ ስተት ነበር። ዋናው ችግራችን ፍቅር ማጣት አይደለም የሚል መልከታ ያላቸው ሰዎች አሉ። ሌላ ዘላለም ይሄንን ብሎ ይሄንን አስተምሮ ይሄንን ትምርቱ በዚህ ትምርቱ ሞግቷለሁ ብሎ የሚመጣ ሰው የለም። በዚህ አገልግሎት ስነ መለኮታዊና አመክንያዊ ሙግቶች ይቀርባሉ። ትችት የተሰነዘረባቸው ወገኖች ፊትለፊት በመቅረብ ምላሽ ይሰጣሉ። በዛሬው ዝግጅቴ አንድ እንግዳ ወደ እናንተ ይዤ እቀርባለሁ። ራሱን ካስተዋወቀ በኋላ ወደ ውይይታችን እንገባለን። ሐዋርያ ዘላለም ነኝ። የተልእኮ ለትውልድ ቤተክርስቲያን ባለራዕይ ነኝ። የኢትዮጵያ ሚሽነሪ አብያተ ክርስቲያን ህብረት ፕሬዝዳንት ነኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ ነኝ። እንግዳ ሆነህ በዚህ ሚዲያ ለመቅረብ ፈቃደኛ ስለሆንክ ጥያቄን ስለተቀበልክ እጅግ አድርጌ በተመልካቾች ስም አመሰግናለሁኝ። እኔም ይሄን እድል ስላገኘው አመሰግናለሁ። ምክንያቴ ደግሞ ብዙ ጊዜ የእናንተ አይነት ስልህ ራሱ የሚዲያ ስም ራሱ ይሄ አፖሎጄቲክስ የሆነ ስያሜ ያለው አይነት ነው እና ይሄንን መንገድ ወስነህ ራሱ እንዲህ አይነት ሰዎችን ለመሞገት ሀሳብ ለመቀበል ሀሳብ ለመስጠት ነገሮችን ለማጥራት እድል ስለፈጠርክልኝ አመሰግናለሁ። ቴንኪው። እኔም አመሰግናለሁኝ። የተልእኮ ለትውልድ ቤተክርስቲያንን መስርተህ መምራት ከጀመርክ አይ ቲንክ ረጅም ጊዜ ሆነዋል። ምን ያህል ጊዜ ይህን ቤተክርስቲያን በመምራት ቆይተሃል? ያው ቤተክርስቲያናችን ኦፊሻል ከመጀመሩ 2 ዓመት በውስጥ ሄደናል። ከዛ በኋላ ግን አሁን የሚቀጥለው መስከረም ሲመጣ በ1988 ነው የተመሰረተው። መስከረም 1 የ2 ዓመቱ ጉዞ ሳይጨምር ማለት ነው። መስከረም 1 30ኛ ዓመታችን ይሆናል። ረጅም ጊዜ ነው። የአንድ ትውልድ ቁጥር ነው። አሁን ወጣቶች ግራጁዌት አድርገው ወደ 31 ሲመጡ ሙሉ ሰውነት እየገቡ ነው ይባላል። እስከ 30 ወጣት ናቸው። በዚህ ረጅም የአገልግሎት ዘመንህ መቼም ብዙ የሰራሃቸው መልካም ስራዎች ይኖራሉ። በጥቅሉ የሰራሃቸው በጎና ትክክለኛ ስራዎች እንዳሉ ሁሉ የተሳሳትኳቸው ስራዎች ይኖራሉ ብለህ ታስባለህ? እንግዲህ ምን ስህተት የሚለውን እንዲህ ሰው አይምሮ ላይ ያለውን ቀጥተኛ ስህተት የሚለውን ቃል መጠቀም ትንሽ ይከብዳል። ነገር ግን ከመጽሐፍ ቅዱስ አንጻር፣ ከሰውነት አንጻር፣ ከመለኮት ማንነት አንጻር ነገሮችን ማየት ተገቢ ነው ብዬ አምናለሁ። ለምሳሌ ከመጽሐፍ ቅዱስ አንጻር ስትመለከት መጽሐፍ ቅዱሱ ሙሉ ለሙሉ በአንድ ጊዜ አውቀ ነው የምንጀምረው ነገር አይደለም። ትናንት የተረዳኸው ያው ቃል በነበርክበት የሕፃንነት ደረጃ ነው የሚነግርክ መጽሐፉ ራሱ የሚያስረዳክ። ከዛ ደግሞ ያንኑ ቃል ስትበስል አንተን የበሰልከው ቃሉ አልተለወጠም። ስትበስል በሌላ መልክ ደግሞ መጽሐፉ ያስረዳሃል። ከዛ ደግሞ በደንብ ማቹር ሆነ መንፈሳዊ ሰው ስትሆን በሶስት ብንከፍለው ሕፃን እያለ ስጋዊ ነህ፣ መሀል ላይ በነፍስ በአይምሮ ትበስላለህ፣ መጨረሻ ላይ መንፈሳዊ ሰው ትሆናለህ። አንዱ ቃል በሶስቱም ያንተ ደረጃ ውስጥ ጥቅሱም ቨርሱም ምኑም አይቀየርም፣ አንተ ግን ትቀየራለህ። ስለዚህ ከመጽሐፉ አንጻር እድገት እንለዋለን። ልጅ እያለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ አወራ ነበር አይደለም ጳውሎስ የሚለው 13 ላይ አንደኛ ቆሮንቶስ 13 ላይ
አዋቂ ሆኜ ግን የልጅነት ጠባይን ሽሬያለሁ። አዎ ማንም ሰው አድጎ አይጀምርም። በአካል ዕድሜ ብቻ ሳይሆን በእውቀትም እኮ በመረዳትም። ለምሳሌ አንድ ቃል ከመጽሐፍ ቅዱስ ውስጥ ወስደህ ያንን ቃል መጀመሪያ የምትፈታበት እኮ አይምሮክ ውስጥ ባለበት ባንተ ውስጥ ባለው እይታ ነው። ከዛ ያንኑ ጥቅስ ነገ ከነገ ወዲያ መንፈሳዊ ትርጉሞች እንዲህ ናቸው የሚል ትምህርት ከተለያየ አቅጣጫ ታገኘና ያንኑ ጥቅስ ለካ የሚፈታው ሊትራል አይደለም፣ መንፈሳዊ ስዕል አለው፣ ሐሳባዊ ስዕል አለው፣ ተምሳሌታዊም ነው ብለህ ትረዳዋለህ። በግ ብሎ ቢናገር መጀመሪያ በግ ቀጥታ ልትፈታው ትችላለህ። የምታውቀው በግ ነው። እግዚአብሔር ሕዝቡን እንደ በግ የዋህነት ምናምን እንደሚቆጥር ላታውቅ ስለምትችል እንደዛ አይነት ሐሳብ አለ። ሁለተኛው ሰዋዊ ስህተት። ሰዋዊ ስህተት ምንድን ነው? ሰዎች ያይሁና በእነሱ ልክ ካልሆንክ ስህተት ልትሆን ትችላለህ። አንተም ደግሞ ሰውነትህን ፍጹም ነው ብለህ ትቆጥርና ያልከው ሁሉ ልክ ነው ብለህ ትቀበላለህ። ስለዚህ የራሳችን ይሄ ሰዋዊ ሚዛናችንም በሁለቱም ሳይድ ባላንስ መሆን አለበት ማለት ነው። ልክ እዛ ጋር መጽሐፉ ሳይቀየር ሰው እየተቀየረ እንደሚሄድ፣ ከዛ ውጭ ግን መለኮት ብቻ ነው ፍጹም። እኛ በዚህ ሰውነት ውስጥ ያለን ከሕፃንነት ጀምረን ሙሉ ሰው ወደ መሆን የምናድግ ሰዎች አንስትም አይባልም፣ አንሳሳትም አይባልም። በቃላት የማይስት ፍጹም ሰው ነው ይላል። ስጋውን ሁሉ መግታት የሚችል የኛ አቅም ያነሰው እኮ ስጋን መግታት ላይ ነው። ከ5 ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ ወንጌላውያን አማኞችን ለስብሰባ ጠርተው ነበር። መሪዎችን በዛ ስብሰባ ላይ አንተም ተገኝተ ነበረ እና የመናገር እድሉ ነበረ። ወንጌል አማኞችን በሁለት ጎራ አስቀምጣቸዋል። በዛ ንግግር ላይ ከችግር አንጻር ማለት ነው። ወንጌላውያን ያለብን ችግር ምንድነው የሚለውን ሐሳብ ስታነሳ ወንድማዊነት ይቀድማል የሚል መፍትሄ የሚያስቀምጡ ወገኖች እንዳሉ፣ እንደዚሁ ደግሞ አይ ከወንድማዊነት ትምህርትና ልምምድ ይቀድማል፣ እነኚህ ስህተቶች ታርመው ነው ህብረት መፈጠር ያለበት የሚል ምልከታ ያላቸው ሁለት ጎራዎች እንዳሉ አመልክተ ነበር። የመፍትሄ አቅጣጫ አስቀምጠሃል። በዛ ንግግር ላይ የመፍትሄ አቅጣጫ ፊት ለፊት ተፋጦ መነጋገር የሚል አማርኛ ተጠቅመሃል። አንተ እይታ የተባለው ህብረት አሁን ተፈጥሯል። የኢትዮጵያ ወንጌል አማኞች ካውንስል ተፈጥሯልና ካውንስሉ ግን ከተፈጠረ በኋላ ፊት ለፊት ተፋጦ በአስተምህሮና በልምምዶች ላይ መነጋገሩ የለም፣ እንደው ተለባብሶ ነው ያለው የሚል ትችት ይሰነዘራል። እንደው ምን ትላለህ በዚህ ላይ? የመጀመሪያ ያ እዛ ፕራይም ሚኒስትሩ ጋር የነበረው መንፈስ እና ያለፍንበት 30 ዓመት ያን ጊዜ 30 ዓመት መተን ነበረ በወንጌላውያንና ከወንጌላውያን ህብረት ውጪ ባሉት እንቅስቃሴዎች ላይ ከፍተኛ የሆነ የጠላትነት የጸብ መንፈስ ነበር። በተለይ 32ኛ የሚባለው የወንጌላውያን አብያተ ክርስቲያን ህብረት መግለጫ ሲወጣ ቪዥነሪ ደግሞ በዚያን ጊዜ በአንድ ወገን ከዚህ ከወንጌላውያን ውጭ ያሉትን አቅፎ የያዘ በቀጥታም ዝም ብሎ በጥቅልም ሐሳብ ቪዥነሪ ነበር ያንን ሳይድ የያዘ። ስለዚህ ለዛ መልስ ደግሞ ቪዥነሪ አደባባይ ወጥቶ መግለጫ ሲሰጥ ነበር። የነበረው ኢንቴንስ ይሄ እንትኑ ግፊያው ሀይ ነው። እንዲህ አሁን እንደምነግርህ አሁን እንዲያየሩ ቀሎ እንዳለው አይደለም። አንዳንዶች በህይወት የሚያሰጋ ነገር ይሄ መንግስት ጋር በመንግስት እጅ ሰዎችን ለማጥቃት ለማስጎዳት ምናምን የሚካሄድበት አይነት ብዙ ርቀት ተኪዷል እና እዛ አትሞስፌር ውስጥ የነበረንን
መንፈስ ነው። እኔ እዛ ጋር ወንድማማች ነን ምንድነን የሚለው ጥያቄ አለኝ በራሴ። እኔ ያደግኩት ጅማ ነው፣ ህይወት ብርሃን ነው እናቴ የምታመልከው። ፔንቴኮስታል ባክግራውንድ ነው ያለን። እዚህ አዲስ አበባ መጥቼ የመርካቶ ልጅ አውቶቢስ ተራ ነው ቤታችን። ቤተል ቸርች እነ ቄስ አያሌው ወንጌላዊ አሁን ቄስ ሆኗል። በላይነህ ማክሰኞና አርብ አንድ ቀን ቀርቼ አላውቅም። ሉትራን ቸርች ራስ ደስታ ጋር እሁድ ከሰዓት የወጣቶች ፕሮግራም እየተካፈልን እነ ሐዋርያ ዳንኤል ወንድሜ መካኒሳ መካነ ኢየሱስ ነው አባልነቱ እዛ ነው። መኮንን ነገራ ጋር የፈውስ ፕሮግራም እየሄደ የሚካፈለው ምንማረው እና ባክግራውንዳችን እንደዛ ነው። ከዛ እኔ ወጣት ለክርስቶስ ነበር። ከወጣት ለክርስቶስ ወጥቼ አዲስ ኪዳን ባፕቲስት መጥምቃውያን የገባሁት ወንጌላውያን አብያተ ክርስቲያን ህብረት ያለው ማለት ነው። ከዛ ነው የወጣሁት የነበረኝም ባክግራውንድ ከዛ ባክግራውንድ ስለመጣው እንትን አድርጎኛል እና ያደግኩበት መንፈስ ነው። እዛው እያለ የተነገረኝ ትንቢት ነው በኋላ ራእይ ሆኖ የወጣሁት። ስለዚህ ውስጤ ሁል ጊዜም ክላሽ ያደርጋል። ወንድምነት ነው የሚቀድመው? የዚህ ሀገር አካሄድ ምንድን ነው ችግሩ? ሰው በአንድ ጥቅስ በአንድ ቃል ለምሳሌ አሁን ከኔ ጋር ተያይዞ ድንገት ጥያቄዎች ኩስ ሊኖር ይችላል። ዋና የሚባለው ልተውና አንድ ቃል ኢዮብን ሰደበ ተብሎ ዶክትሪን አይደለም ምንም አይደለም። በፕሮጀክተር ስልጠና ሲሰጥ ዘላለም ማለት ኢዮብን ክፍታፍ ብሎ ሰድቧል። አልሰደብክም? አይ እኔ ብያለሁ ያልኩት ከኢዮብ መጽሐፍ አገባብ ነው። አሁን የሚሰማኝ ሰው ትክክለኛው እንትኔን ኢንቴንሽኔን ይረዳልኛል። ቬጋስ ላይ ሳስተምር የተናገርኳትን ነው ተቆርጣ ተሳደበ ተብሎ የወጣው ማለት ነው። ምንድነው ታሪኩ መሰለ? ወደ ሐዋሳ የሄድን ብዙ ጊዜ መጽሐፍ ቅዱስ ነው የምሰማው እና መጽሐፍ ቅዱስ መኪና ውስጥ እየሰማን እኔ ሾፌሩ እየነዳ ተኝቻለሁ ዝም ብዬ እያሰላሰልኩ ማለት ነው። ከዛ ኢዮብ ምዕራፍ 3 ላይ ኢዮብም አፉን ከፈተ የተወለደበትን ቀን ረገመ ይላል። ገባ? ከዛ ረገመ የሚለው ቃል በቃ በጣም በሚያሳዝን ሁኔታ ነው። ምዕራፍ 3ን ያነበበ ሰው ይገባዋል። እዛ ላይ ቁጥር 8 ላይ ያለችዋን ቃል ልበልልክ። ቀኑን የሚረግሙ ረጋሚዎች ሌዋታንን የሚያንቀሳቅሱ ይርገሙት ይላል። ሌዋታን የሚንቀሳቀሰው በርግማን ነው። ርግማን ሲነገርብህ አጋንንት ሊፈጽም ይመጣል ማለት ነው። አየህ፣ በዚህ ልክ ሲራገም አብሮ ለነበረው ሹፌር ይሄ ሰውዬ ምን አይነት ክፍታፍ ነው አልኩኝ። አሁን ከላይ አፉን ከፈተ የሚል አለ፣ ግን እሱን አይደለም በትክክል እችን የተናገርኳትን ቃል ቬጋስ እያስተማርኩኝ ትዝ ብሎኝ ለሹፌሩ ያልኩት እንዲህ ነው ብዬ ነው የነገርኳቸው። ይህንን አሁን ያልኩህን እንዲህ ስሰማ እንዴት ነው የሰውዬ ራሱን በዚህ ልክ የሚረግመው ብዬ ተናገርኩኝ። አሁን በቀላል አማርኛ ስለ ማለት ነው። ያቺን ቃል ተቆርጣ መከራውን ያስገደደው ዘላለም ከእምነት እንቅስቃሴ ጋር ምን ዝምድና ወይም ግንኙነት አለው? ይህንን ጥያቄ የጠየቅኩበት ምክንያት የዘላለም ትምህርቶች ከእምነት እንቅስቃሴ ጋር ዝምድና አላቸው፣ ከእምነት እንቅስቃሴ የተቀዱ ናቸው። እሱ ይክዳል እንጂ አይደለም፣ እኔ መጽሐፍ ቅዱስን ብቻ ነው የማነበው እንጂ ትምህርቶቹ ከእምነት እንቅስቃሴ የተቀዱ ናቸው የሚል ትችት ይቀርብብሃል። እንደው ምን ግንኙነት አለው? እንደው ከራስህ አፍ ከፍሮም ደ ሆርስ ማውዝ ስለሚሉ ነጮች ከራስህ አፍ እውነታውን ልስማ ብዬ ነው። ኦኬ፣ የእምነት እንቅስቃሴ የሚባለው እንግዲህ የነ ኬኔት ሀገን ኬኔት ሀገን ምናምን ትምህርት ነው። እንደው በመጀመሪያ ኑፋቄ ነው ብለህ ታምናለህ?
የእነሱ ትምህርት የእምነት እንቅስቃሴ ትምህርት ሁሉ ስህተት አይደለም፣ ግን በራሴ ደግሞ የደረስኩባቸው መረዳቶች ስላሉኝ አንዳንድ መረዳቶች በኔ እይታ ትክክል አይደሉም ብዬ አምናለሁ። ለምሳሌ ሰው መንፈስ ነው የሚለው ከፍጥረት መጀመሪያ ጀምሮ ያለው ሐሳብ መጀመሪያ ስማር እንደዛ ሰምቼ ነበር። አሁን ምነግርህ ታሪክ አለ። እዛ ታሪክ ውስጥ ስገባ ግን ልክ እንዳልሆነ ገብቶኛል። ሰው በሶስትነቱ ከተፈጥሮ ተነስቼ እንዳውቅ፣ ከዛ ደግሞ አዲስ ኪዳናዊው ሰው ዳግም የተወለደው በዚህ ድንኳን ውስጥ የሚኖር ልጅነት ያገኘ አዲስ ፍጥረት እንደሆነ ደግሞ አምናለሁ። ስለዚህ የተቀላቀለ ነገር ሳይ ማልቀበለው ሐሳብ አለኝ። ደግሞ አልቀበልም ብዬ የማልክዳቸው ክርስቶስ ኢየሱስ ሆኗል፣ ፈጽሞታል። የመለኮት በቤተ ክርስቲያን ውስጥ የመገለጥ ባህሪ ይሄ ነው እያሉ የሚያስተምሯቸውን አካሄዶች መቀበላቸው ደግሞ አሉ። እዚህ ሀገር እኮ አንዱ ትልቁ ጥፋታችን ጅምላ ጨራሽ ነው። የሚመሳሰል ምትለው ነገር ካለ ከአንድ ቃል ተነስቶ ካታጎሪ ይይዛል። ለምሳሌ የተፈጸመ የክርስቶስ ሥራ ኬኔታ ገና አለው፣ ጳውሎስ አለው፣ ጢሞቴዎስ አለው፣ አንተ አልከው፣ ልትለውጡት አትችሉም። መስቀሉ መስቀል ነው አይደለም? ማንም ሊቀይረው አይችልም። ለምን ኬኔት ይናገረዋል አይባልም። ለምን ጳውሎስ ይናገረዋል አይባልም። ጴጥሮስም ቢናገረው እኔ ባይኔ አይቻለሁ ሲሰቀል ሲወጋ አንተ የት ነበርክ ቢለው ጳውሎስን አይሆንም። ጳውሎስ ከጌታ ተማርኩት፣ ገላትያ ሄጄ ይሄንን መስቀል ሳልኩባችሁ ሁሉ ተፈጽሟል የሚለውን አልቋል፣ ጌታ በመስቀሉ ቤዛነት ፈጽሟል አለን አይደለም የሚለው። ስለዚህ የቃላት መመሳሰል የእነንትና ግሩፕ አያደርግም። ጻድቁ ሲያወራውም እግዚአብሔር የበረከት አምላክ ነው እያለ ነው የሚያወራው። እኔም ሳወራ እግዚአብሔር ከዘፍጥረት እስከ ራእይ መልካም እንጂ ክፉ ለሰው ልጅ ሲሰጥ አላየውም ብዬ ነው ያወራሁት። ኤደን ገነት አኖረው፣ መንግሥተ ሰማይ ያስገባዋል። እነኚህ ስፍራዎች ስፍራነታቸው በረከት ናቸው እንጂ ጉስቁልና፣ መከራ፣ ስቃይ፣ ሕመም፣ በሽታ አይደሉም። እኔ ወንጌላውያን ከተቃወሙኝ በላይ የእምነት አስተማሪዎች እዚህ ገባን የሚሉ ወጣቶች ነቢያን ምናምን የሚባሉት የተቃወሙኝ ይበልጣል። ውስጥ ውስጡንና ከጀርባ የእነኛን ሐሳብና እንትን ይዘው እሱ ትምህርቱ እንደኛ ከኛ ይለያል ምናምን እያሉ ከጀርባ የወጉኝ ይበልጣል። አሁንም የምናገረው ችግር የለብኝም እውነት ስለሆነ ማለት ነው። እኔ እኮ ሳንዱች ነው የሆንኩት እዚህ አገር ላይ የምሬን ነው። ለነኚህ ብዬ እኔ እጣላለሁ። እነኚህ ህዝባቸው እንዳይሄድ ወይንም ደግሞ እነሱ አካባቢ ያለውን የመረዳት እንትን ያው የእነሱ አይነት አይደለሁም። በትክክሉ ትክክል ነው። ያንን ነገር እንዳይሆን እነኚህ ከጀርባ አይ እሱ እኮ ይለያል እንትኑ እንዲህ ነው ብለው ይወጉሃል። እነኚህ ደግሞ እነሱን ነው ብሎ ይወጉሃል። ሁለቱንም ነው ያስተናገድኩት ላለፉት ዓመታት። ስለዚህ ዘላለም የእምነት እንቅስቃሴ አይደለሁኝ። ከእምነት እንቅስቃሴ ጋር ንክኪ ቢኖረውም የእምነት እንቅስቃሴ አራማጅ ግን አይደለም ማለት ነው። አይደለሁ። የእምነት እንቅስቃሴ ትምህርቶችን በአንድም በሌላም እንዳስተማርክ ግን ትታማል። ቅድም እንዳልኩህ ነው እኮ የሐሳብ ተመሳሳይነት። ለምሳሌ አንድ ጊዜ ስትጠየቅ ኢየሱስ ሰጠነ ብለህ አስተምርሃል ወይ የሚል ጥያቄ ቀርቦልህ ነበር። አላስተማርኩም የሚል ምላሽ ሰጥተሃል። ነገር ግን እዛው ጋር እንደገና የሆነ ያምታታበትን ምላሽ ላይ ሰጠው ትባላል። ምክንያቱም ኢየሱስ ሰጠነ አላልኩም ብዬ እስከሆነ ምንድን ነው ችግሩ? ከዛ በኋላ እንደውም አንዳንድ መረጃዎችን ለማየት ሞክሬያለሁ። ይህንን ኢንተርቪው ከአንተ ጋር ለማድረግ ሳስብ ለማየት ሞክሬያለሁ እና አንዳንድ የስብከት ቅጂዎችን ሰምቻለሁኝ።
ሰጠነ፣ የእባቡን ዘር ሆነ፣ ኃጢአት ሆነ ብለህ ስትናገር ያለበትን ቪዲዮ ሰምቻለሁ። አይ ቲንክ የማቴቴስ ጋዜጠኛ ጥያቄ ሳያቀርብልህ በፊት ይህንን ትምህርት አላስተማርክም እንደገባኝ ከሆነ። ከዛ በኋላ ግን ትምህርቱን አስተምርሃል። ይሄ እንዴት ሊሆን ቻለ? ማለት ኢየሱስ ሰጠነ የሚለው ትምህርት አንዱ በእምነት እንቅስቃሴ አራማጅነታቸው የሚታወቁ መሪዎች የታወቀ ትምህርት ነው። ከዚህም የተነሳ ነው ዘላለም የእምነት እንቅስቃሴ አራማጅ ነው የሚባለው ማለት ነው። እንደው ይህንን ብታስረዳኝ፣ ኢየሱስ ሰጠነ ካላልክ መባሉ ችግር የለውም ወይ ብለው ከሆነ ብልስ ምን ችግር አለው ስለምትል እዛ ላይ ማለት ነው። ይሄ ንግግር ችግር የለውም ወይ? ችግርስ አላመጣም ወይ? በአገልግሎትህ ላይ፣ በቸርች ላይ ለምሳሌ በ32ኛው የመሪዎች ጉባኤ የኢትዮጵያ ቤተ ክርስቲያናት ህብረት ይህንን ትምህርት አውግዟል፣ መግለጫ ሰጥቷል። እንደውም አንድ የቤተ ክርስቲያናት መሪ ኢየሱስ ሰጠነ ከሚል ሰው ጋር ምንም አይነት ህብረት የለኝም ብሎ ተናግሯል። በቅርብ ጊዜ ደግሞ በነበረው አንድ የመዝሙር ኮንሰርት ላይ ከዚሁ መሪ ጋር ዳቦ ስትቆርስ ታይተሃል። ውግዘቱ ስህተት ነበር ወይስ እኛ በማናቀው ሁኔታ ዘላለም ንስሐ ገብቷል፣ ይቅርታ ጠይቋል? ያ ህብረትስ እንዴት ሊፈጠር ቻለ? እና ይሄ በጣም ዘላለም ሲታሰብ፣ የዘላለም ትምህርት ሲታሰብ፣ የዘላለም ቸርች ሲታሰብ ትልቅ ኮንፊውዥን የሚፈጠር ነገር ስለሆነ ነው የጠየቅኩ። ይህንን ጥያቄ በማንሳትህ ብቻ አንተን አመሰግናለሁ ስላነሳው ይህንን ጥያቄ። ምክንያቱም የሰው ጠላት የለኝም በመሰረታዊነቱ። ነገር ግን ኤኒታይም ሰዎች እኔን ማጥቃት፣ እኔን ማሳጣት፣ እኔን እንደ ሐሰተኛ ማስቆጠር የሚፈልጉባት ነጥብ ቦታ ላይ ሲመጡ የሚያነሷት እቺ ናት። ሌላ ዘላለም ይሄንን ብሎ ይሄንን አስተምሮ ይሄንን ትምህርቱ በዚህ ትምህርቱ ሞግተዋለሁ ብሎ የሚመጣ ሰው የለም። ማንንም ሰው ዘላለም ሰጠነ ያለው አሁን ሚዲያ ላይ አንዳንዴ ያ ሰጠነ ያለው እየተባለ፣ በነገራችን ላይ ትምህርተ ክርስቶስና ትምህርተ ድነት ላይ ያለ ስህተት በጣም ሲሪየስ ነው። ከመናፍቅ ያስቆጥራል። ምል ቃሏን ለመጠቀም የሚሄዱበት እንትን ነው ማይክ እየነገርኩ ያለው። አንተን አፕሪሺየት ማድረግ የፈለግኩበት ምክንያት ቢያንስ በዚህ መልክ ነው የምትታወቀውና ምን ያህል ተጎድተሃል፣ ምን ያህልስ እውነት ነው፣ ምን ያስኬዳል፣ ልክ ነህ ልክ አይደለህም ምናምን የሚለው ራሱ መነሳቱ ደግሞ እኮ የሚገርም እንደዚህ እንኳን መጥቶ እስኪ ሰጠነ ብላል አይደል? የድሮዎቹ የሚሆኑ አሁን የምትላቸውም መሪዎች ካውንስሉ እንደው ልንገር በግልጽ ካውንስሉ ጥርስ የለውም እየተባለ በጣም ካውንስሉን የሚያጣጥሉ ሰዎች ደጅ ሲያጣጥሉ ስራ አስፈጻሚ ላይ ተሰብስበን ተቻችሎ መኖር አይነት አትሞስፌር ሲሆን እኔ በግልጽ ማለት ነው በሕያው እግዚአብሔር ፊት ነው የምልህ የነበሩት አመራሮች ሁሉም ያውቃሉ። እንደው በቃ ይለየላችሁና እኔን ዘላለም በቴዎሎጂ ኮሚሽኑ ይሞገት ብላችሁ ላኩ፣ ጻፉና ላኩ። ከዛ እየተመረመሩ ነው ይባል አልኩኝ። ይፈራል። ለምን? እውነት ከወጣ ብዙ ችግር አለ። ገባ? እውነት ሲወጣ እኮ ውሸትም አብሮ ነው የሚጋለጠው። ስለዚህ የጸባችን ምክንያት ውሸት ከነበረ ያንን ነገር እንደ አቋም የያዙ ሰዎች አቋማቸው ልክ እንዳልሆነ ይታወቃል። ለምሳሌ ውግዘቱ ልክ አይደለም ያልከኝ ወይንም ደግሞ ዘላለም ንስሐ ፐብሊክ ሳይድ ከሁለት አንዱ ማለት ነው። በሚስጥር ንስሐ ገብቷል ወይ ጥያቄ ከሁለት አንዱ። ስለዚህ አሁን ኑ እንሟገት ተብሎ ከተሟገትን ከሁለት አንዱ መሆኑ አይቀርም።
ስለዚህ ከሁለት አንዱ ልክ አይደለም። ዘላለምም ይሁን ወይንም ውግዘቱን ያካሄደው ወገን ዘላለም ብሎ ያካሄደው ውግዘቱ ልክ ነው ልክ አይደለም አይደለም የኔ ጥያቄ። ዘላለምን ይሄ የዘላለም ነው ብሎ ለዘላለም የሰጠው ወገን ንስሐ መግባት ካለበት መግባት አለበት ማለት ነው። አክቹዋሊ በዛ ውግዘት ላይ ስምህን አላነሱም፣ ትምህርትን አንስተዋልና ማንን ያው ኖ ይታወቃል እኮ ማንም ሰው እኮ በዚህ ስም ይታወቅ የለም። ማንም ሰው ሚዲያ ላይ ተነስቶ አሁን ሰሞኑን አንድ የሆነች ኢንተርቪው ሰጥቼ ደስ ያልተሰኙ ሰዎች ሚዲያ ላይ ሰዎችን ልከው ሲያወሩ ነበር እና ስለሰጠውት ኢንተርቪው ከማውራት ይልቅ ቅድም እንዳልኩክ ስለሰጠው ኢንተርቪው ከማውራት ይልቅ ሰጠን ያሉት የሚረሳ መሰላቸው። ከመሪዎች ጋር ፎቶ ስለተነሱ አምነው ተቀብሏቸዋል ማለት ነው ምናምን እያሉ ይሏል። ነገርኩ ቅድም እኮ ሊያጠቃ የሚፈልግ ሰው ሁሉ ሮጦ የሚያነሳብህ እችን ነው። አንተም በጣም አመሰግን ያልኩ ለዛ ነው። ያለፍኩበት መከራ በዚህ መሰየም በዚህ ጉዳይ ላይ በጣም ብዙ ስለሆነ ማለት ነው። እና ጥያቄ ውስጥ ችግር አላመጣብህም ወይ? 100% አሁን አገልግሎታችን ላይ ኢሜጅህ ተደርጎ አንዴ ከተሳለ በዚህ ህዝብ ውስጥ በምንም አታጠፋውም። ስለዚህ አገልግሎታችንን በጣም አደናቅፎብናል። በጣም ሰዎች በሙሉ ልብ እንዳይቀበሉን አድርጓል። ካውንስል ውስጥ የሚፈለግ ቦታ ይመዘዛል፣ ማይፈለግ ቦታ ይደበቃል ምናምን ነው ስርዓቱ፣ ጌሙ ማለት ነው። ስለዚህ ቺኑ ነው ምክንያት ለሰው። እኔ ግን ልመልስልህ፣ ለአንተ ስለጠየቀኝ እውነቱን ልመልስልህ። የመጀመሪያ ችግሬ ቅድም ያልኩክ ነው። ኬንዮንን አላውቀው፣ ምን እንዳስተማረ አላውቅም። የእውነት መጽሐፉ ምን እንደሚል አላውቅም። እኔ የመጀመሪያ ትምህርቴ የነ ፓስተር ቱንጂ ነው። የእምነት ቃል፣ እምነት፣ የእግዚአብሔር ቃል፣ አዲስ ፍጥረት ምናምን የሚሉ 11-12 ትምህርቶች ናቸው ኮርስ ላይ ሲሰጥ የነበር። ከዛ ውጪ እነኚህን በግል ሰዎቹን መጽሐፎቻቸውን አንብቤ ኢንስፓየር ሆኜባቸው አይደለም አልነበረም። ነገር ግን እኛ ሀገር የት ነው ጓደኝነት፣ ወገንተኝነት የት ነው ተብሎ ከተፈየመ በኋላ እዛ ማዶ ያለውን ሰውዬ ሂሳብና አንተ የሱ አቀንቃኝ አካል እንደሆንክ ተደርጎ ይቀርብልሃል። ጥያቄውም ሐሳቡም በዛ ልክ ይቀርብልሃል ማለት ነው። ምንድነው የተፈጠረው? ለመጀመሪያ ጊዜ ታሪኩን ስነግር አማርኛው ሰጠነ የምትለው ቃሉ እኔ አልፈጠርኳትም። ኬንዮንም አማርኛ አይችልም። ኬንዮንም ቢለው እንኳን ባለበት ቶን ነው ሊል የሚችለው። አላውቅም ምን አይነት እንግሊዘኛ እንደተጠቀመ። በቃ ይሄንን ቃል ሰየጠነ የምትል ቃሏ ራሷ እኮ አማርኛዊ ዘይቤ አላት አይደለም? ሰየጠነ ስትል የሆነ ጤነ ከሚለው እንትን መልክ ይሰጠዋል። ይህንን ቃል እኔ ያልፈጠርኩት። ከረጅም ዓመት በኋላ አንድ ልጅ መጽሐፍ ላይ ያገኘሁት የእግዚአብሔር ልጅ የሚል መጽሐፍ ላይ መጥተው የጠየቁኝ ግሩፕ ውስጥ ከኔ ጋርም ተነጋግረን ነበር በዚህ በአንዳንድ አስተምሮ ጉዳይ ላይ ከዚህ የእግዚአብሔር ልጅ ከሚል መጽሐፍ ከጻፈው ልጅ ጋር ማለት ነው። እሱ መጽሐፍ ውስጥ አገኘሁት ይህንን ሐሳብ ማለት ነው። ቃሏን መጥተው ማቴቴስ መጽሔት ሲጠይቁኝ እንትኑን ገጹን ላሳይ ይችላለሁ። በራሱ በፎቶ ልክልሃለሁ። መጽሐፉ ላይ ያለው የጠየቁኝ የእግዚአብሔር ልጅ የሚለው መጽሐፍ ጳውሎስ ፍቃዱ መጽሐፍ ነው። እሱ በቅርብ ጊዜ ነው የተጻፈው ብዬ ነው እኮ። እሱ መጽሐፍ ላይ ነው ይሄንን ቃል እኔ ያየሁት። ከዛ በፊት አታውቀውም? ኖ ከዛ በፊትማ እነሱ ናቸው መጥተው የነገሩኝ። ላመጣልህ እኮ ነው ታሪኩን። ጥያቄውን ሲጠይቀኝ ልጁ አንተ ሰየጠነ ብለህ ታምናለህ አለኝ። ሰየጠነ የምትለዋ አማርኛዋ ዘይቤ ስሰማት አላውቃት፣ ፍቻውንም አታውቅም፣ ቃሉንም አልፈጠርኩትም፣ እኔም አላውቀውም። ስሰብክም አልነበረም፣ በዛ ሴንስ ስሰብክም አልነበረም።
የመጀመሪያ ቃሏን እነሱ ናቸው አፌ ላይ ያስቀመጧት። አምጥተው ትላለህ ብሎ ወረወረው። መነሻቸው ምን ነበር? እነሱ እንግዲህ ከዛ በፊት ከ2 ዓመት በፊት እንዲህ ፐርሰናል አሁን ካልኩ ልጅ ጋር ኢትዮጵያ ሆቴል ሚኪ የሚባል የማቴቴስ አዘጋጅ ነበር፣ ያኔ ጋዜጠኛ ነበር። እነሱ 3 ሆነው ኢትዮጵያ ሆቴል ቁጭ ብለን አውርተናል። ከዛ ሲያብላሉት ነበረ የእነሱ ጓደኛ እንደነገረኝ። አንድ ዘማሪ ነበር ጓደኛ የነሱ፣ እኔም ጋር ይመጣል። ሲያብላሉት ነበር። ሰየጠነ ብለው ጣሉት አፌ ላይ ማለት ነው። እኔ ለምን ተቀበልካቸው? አለማስተዋል ነው። አየህ፣ እኔ አልኩኝ ሰየጠነ የሚለውን አላውቅም። እኔ ማምነው ኢየሱስ ስለኛ ኃጢአት ሆኗል ሚል ነው። እዛው ማቴቴስ ላይ ያለል ያንን አስረዳው። ያኔ የነበረኝን አቋም እችን ቃል ይዘው ትላለህ ነው ያሉ እንጂ ምን ማለት ነው ወይ ብለህ ታውቃለህ ወይ ምናምን አይደለም። ያንተ ነው የወረወሩት። አላልኩም እኮ አልኩኝ እኮ እዛ መጽሔቱን አንብበው አለ። መጽሔቱ እጃችን ላይ አለ። አላልኩም እንደሱ መጽሔቱ ላይ አላልኩም እንደሱ ኖ ስብከቴ ላይ እኮ ልመጣልህ ነው። አንድ አይደለም ታሪኩ አንድ አይደለም። ታሪኩ እቺ ቃልን ማን ፈጠራት ነው የኔ። ገብቶኛል። አሁን እኮ ዘላለም ሰጠን ያለው ነው የሚልክ ያለው ነው የምባለው። እስካሁን አፌ ላይ የወረወሩት የኔ ሆኖ ቀርቷል። የሚያጣላኝም ምን ስለሆነ ማለት ነው ፊደሉ ነው የሚያጣላኝም እኮ ከሰው ጋር ማን ነው እቺም ብልሃል እኮ ነው ትምህርት አድርገው ምናምን ይተንትኑት እንጂ እኔ ትምህርትም የለኝም በዚህ ጉዳይ ላይ። ምን ላይ መጣሁኝ? ከዛ አንድ ስትራቴጂ ነበር። ምን የሚል ሰዎች አንተን ይዘው ወደ ሚዲያ ከወጡ እንደ ማስታወቂያ ተጠቀምበት የሚል ስትራቴጂ ነው። ማስታወቂያ ነው የሰሩልን አለን። ልክ እነሱ ማቴቴስ መጽሔት ላይ ሲያወጡን በጣም በዛን ጊዜ መጽሔት ነው ትልቅ ነገር፣ አገነኑት። ሚዲያው መጽሔት ነው። ከዛ ማስታወቂያ ሰሩልን አንና ትራክት አዘጋጀን። ምን የሚሰማው ህዝብ ወደኛ እንዲመጣ ምን የሚል ትራክት ሰጠነ ማለት ምን ማለት ነው? እንትን ማለት ምን ማለት ነው? የራስ አረከው ማለት ነው። ቃሉ ወሰድከው ማስታወቂያውን ለመጠቀም ስንሄድ ማለት ነው። አሁን የፈጠረው ማን ነው የሚለውን እሱን ሌላ ታሪክ ነው። እዚህ ጋር ግን አሁን ተቀየረ። እየተጠቀማችሁት መጣችሁ። ተጠቀምከው በቃ። መድረክ ላይ ቆመን ያንን ለሚመጣው ህዝብ ስናስረዳ ማለት ነው እነሱ ባሉት መልክ አይደለም። ኢየሱስ ሰይጣን እዚህ ጋር የምታሰምርልኝ እኔ ኬንዮን ምን እንዳለ በሕያው እግዚአብሔር ፊት እስከ ዛሬ አላውቅም። ሌላ ሰዎች መጥተው ሲነግሩኝ ነው አንተ እንደዚህ አትልም አይደል ብለውኝ። ምን ስል እነሱ እኮ ኬንዮን እኮ የሚለው ኢየሱስ መስቀል ላይ አልጨረሰም፣ በመንፈሱ ሲኦል ወርዶ መከራ ተቀብሏል ነው። እኔ ጓደኛ አለኝ ናቲ የሚባል ድሮ አብረን የነበርን አሁን ሲያትል የሚኖር ማለት ነው። ዘላለም አንተ የምትለውና እነሱ የሚሉት አንድ አይደለም ይለኛል። ለምን? እሱ አንባቢ ነው። አንተ የምትለው በመስቀል ጨርሷል ነው፣ ወደ ሲኦል ወርዶ የምስራች ሰበከ ነው አንተ የምትለው። እነሱ የሚሉት ሲኦል ወርዶ በመንፈሱ የሲኦልን መከራ ተቀበለ ነው። የኔ ትልቋ ወደ ቤቲ ልመጣለን። ቤቲ ጋዜጠኛዋ መጣችና ዘላለም ካንተ ጋር እንደዚህ ይሄ ሃርድ ቶክ የሚባል ማውራት ፈልጋለሁ፣ ከፓስተር እንትና ጋር አውርቻለሁ። ምንድን ያወራሽው? እስኪ ላኪልኝ። አየሁት፣ ምንም ሃርድ ቶክ የለው። ከዛ ሃርድ ቶክ እንደዚህ አይደለም አልኳት። እኔ ማለት ነው ቤቴ እዛ ጋር ነው የተለወጠችው፣ ራሷም ትመሰክራለች። ሃርድ ቶክ ከፈለግሽ አልኳት ጋዜጠኛውን ከመጥራትሽ በፊት ኢንተርቪው የምታደርጊውን ሰው ስለ ሰውየው ያሉ ጥያቄዎችን ዙሪና አጣሪ።
ጥያቄ የሚፈጥሩ ጉዳዮችን ፊት ለፊት ሰው ጥያቄ ስጡኝ ይላል። አንተ ፊት ለፊት ይዘሽ እና ይፈልገሽ ጥያቄ ትለኛል አለች። ሂጂ፣ ወንጌላውያን አይደሉን የሚቃወሙ? ሂጂ እና እዛ ጠየቂያቸው። ዘላለም እንዲህ ነው እንዲህ ነው እንዲህ ነው ይሉሻል። ያንን ይዘሽ ነው ያልኩኝ። መታ ሰጠነ ትላለህ አለችኝ። ሰጧት ማለት ነው ጥያቄው። አሁን ሚዲያ ተጀምሯል። አሁን ሶሻል ሚዲያው ሃይ ነው። ገባ? አሁን እዚህ ላይ ሰጠነ ትላለህ ስትለኝ አሁንም ደሴ መልስ መለስኩ ማለት ነው። እኔ እነሱ እንደሚሉት አልልም፣ እኔ ኃጢአት ሆነ ነው መለው አልኳት። ግን ብዬ ቅድም ያልከውን እነሱ ሚሉትስ ቢሆን እናንተ እንደምትሉት ነው ሚሉት አልኳት። ኢየሱስ ጴጥሮስን ሂድ አንተ ሰይጣን አላለው? እንደዚህ አላለም እያልኩ ጠየቅኳት ማለት ነው። እሷ መልስ የላትም፣ ግን በየተባለችውን ያለችው። አሁን የኔ ሙግት ከማጋ ነው ማለት ነው። ወንጌላውያን ከሚባለው እንደ ጠላት ከምንቆጣጠረው አሁን ካውንስል እንዳለነው አይነት አይደለም። መንፈሱም ጠላትነት ነው። ለእነሱ ነው መልስ የምሰጠው። እና ምን ታመጣላችሁ? ገባ? አሁን ልክ እሷ ስትወጣ አሜሪካ ላይ አንዱ የኔና የሷ ምልልስ ልጅቷ መሀል ላይ የገባች ትጮኻለች ምናምንና አወጣው ጸቡን ይዩት ብሎ ትልቅ ተከታይ ያለው ሲቀባበሉት በአንድ ጊዜ ቫሪያል ወጥቶ አገሩን ሞላ። ያን ጊዜ ወሰዷት። አሁን ህዝቡ ላወቅ ወሰዷትና እሱ ባይል አለ ፓስተር ጻድቁ ተጠይቆ እንዲህ እኮ ነው የሚለው ለምን እንዲህ ትሉታላችሁ ሲባል እሱ ባይል እንኳን የራሱ አድርጎ ገዝቶታል። እኔም እስማማለሁ። እኔ እኮ እምነቴ አይደለም ትምህርትም የለኝም። የእኛ ቸርችን ብትመጣ በዚህ ጉዳይ ላይ አስተምሮ የለንም። ለማስረዳት ያኔ የተጠቀምነውን ይሄ ማለት ይሄ ነው። ለምሳሌ ቅድም ያልከው የእባቡን ዘር ሆኗል። እሺ በዘፍጥረት 3 ላይ በዘርህና በዘሯ ይላል አይደለም? እሱም ራሱን ምን ይላል? ይቀጠቅጣል ይላል። ምን ነው የቀጠቀጠው? የእባብ ዘር ማን ነው? ስጋን። ስለዚህ ስጋን በመስቀል ላይ ምን አለ? ሰቀለው። በመስቀል ላይ ገደለው። አየ፣ ስጋን ገደለ። በስጋ መከራን ተቀበል። በስጋው ኃጢአት ሆነ፣ በስጋው ሞተ። አይደለም ጴጥሮስ የሚለው ይህንን የስጋ የእባቡ ዘር ብለህ የምተረጉመው ስጋን ነው። ለምን በዘርና በዘሯ መካከል ብሎ አዲስ ኪዳናዊ ብርሃን ላይ ወደ ጳውሎስ ስትመጣ የሚነግርህ የኃጢአትን ስጋ አይደለም ለእባቡ ይሄ ለሞት የተሰጠ ሰውነት የሚለውን ማንነት አሁን የማ መሳሪያ ሆኖ ነው ስጋ የሚጠቀመው? የሰይጣን ለክርስቶስ ሕያውና ቅዱስ መስዋዕት አድርገህ ካላቀረብከው ማለት ነው፣ የጽድቅ የጦር ዕቃ ካላረከው በስጋና በደም የሚካፈሉት አይደለም በሞት ፍርሃት፣ በሱ በሞት ፍርሃት በባርነት የሚያዙት። ስለዚህ ክርስቶስ በሁለቱ ዘሮች መካከል ያለውን ስርዓት ነው። አሁን ገብቼ ሌላ ታሪክ ማውራት አልፈልግም፣ ግን ያንን ስናስረዳ እዚህ ጋር ደረስም ማለት ነው። ከነበረው መንፈስ ነው ባይዘው ከነበረው የጸብ መንፈስ ማለት ነው። ከዛ እንጂ የትምህርቱ ፈጣሪ የቃሉ ፈጣሪ የትምህርት በዶክትሪን ደረጃ ቤተክርስቲያን የተመሰረተችበት ትምህርት ኮሌጃችን ውስጥ እኛ ኮሌጅ አለን። ኮሌጃችን ውስጥ የሚሰጥ ትምህርት አይደለም። ዶክትሪን የለንም እኛ ሰጠነ የሚል ወይንም በርዕስ ተይዞ የምንማረው ትምህርት የለንም። ያው አሁን 50 ዓመት ሆኖኛል። ያኔ 30 ዓመቴ ነው። እና ምን ታመጣላችሁ እያልኩ ነው ማወራው። በ28 በ25 ዓመቴ ማለት ምን ታመጣላችሁ? አብሬ ድፎ ዳቦ መቁረሴ
ብርቅ አይደለም። እኔም እንነጋገር። ያንን ዳቦ ስመለከት ሶሻል ሚዲያ ላይ ዘላለም ንስሐ ገብቶ ነው ወይስ ውግዘቱ አስቀድሞ ስህተት ስለነበረ ነው ብዬ ጽፌያለሁ እኮ። ጥያቄህን አመጣኸው እኮ። ሪያሊቲው እዛ ጋር በምን ቆምክ ነው። እኔ ከሰዎች ጋር ጠጋ ብዬ ፎቶ የምነሳ ሰው አይደለሁ። በራሴ እምነት ያለኝ የወከለኝን የምመራውን ህዝብ የማከብር በማንነቱ ማን እንደሆነ በራሱ ራሱን እንዲቀበል ሁሌ ከፊት እየመራው ማሳየ ነኝ እንጂ እኔ አንዳንድ ሰዎች ከሰው ጋር ፎቶ ይነሱና ይለጥፋሉ። ከማንም ሰው ጋር ፎቶ ተነስቼ አልለጥፍምም፣ አልለጠፍኩምም፣ ወደፊትም አልለጥፍም። ከዘላለም ጋር ፎቶ አንነሳም ብለው ያሉ ሰዎች አሉ እኮ። አንዳንድ ቦታ ስብሰባ ተገናኝቶ አይ እኛ አንነሳም ምናምን ብለው ጥለው ሲሄዱ እናውቃለን እኮ። ከዛ አጋጣሚ አግኝተን ስብሰባ ላይ ስንገናኝ እኛ ነን ማንነሳው ከእናንተ ጋር የምንላቸው። ትቢት አይደለም። እኔን የምትቀበለኝ በእኔነቴ ነው። አንተን የምቀበልህ በአንተነት ነው እንጂ ለእኔ አንተ የተለየ ብርቅ አትሆንብኝም። እኔ የምመራው ህዝብ አለኝ። እኔ የሚከተለኝ እኮ አለ። የራሴ ትውልድ አለኝ። የራሴ ህዝብ አለኝ። አንዳንዱ ፎቶ ተነስቶ ከአባቶች ጋር አባት ለመሆን ይላል። እኔ አባትነቴ ለእንደሱ አይነቱ ህዝብ አይደለም። እኔ አባትነቴ ለመራውት ህዝብ ነው። ሐዋርያው ጳውሎስ ለሌሎች አባት ባንሆን ለእናንተ ግን አባት ነን ይላል። ዳቦ የቆረስኩት በቪዥነሪ ፕሬዝዳንትነቴ በተሰጠኝ እድል ነው መድረክ ላይ የተገኘኸው። አዎ እንጂ ንስሐ ስለገባው ንስሐ ስላልገባው ስላላስገቡኝ ስለገባው ስላልተውት ወይም ውግዘቱ ስህተት ስለነበረ አይደለም። እሱ ካውንስሉ ማጣራት ካለበት አሁንም ራይት አለው የማጣራት። እንደው ትንሽ ወደኋላ አሁን ልመልስህና ከዚሁ ሀሳብ ሳንወጣ በዛ ጊዜ በዚህ ትምህርት ላይ የሄድክበት አካሄድ ያው ትክክል እንዳልነበረ እያወራኸኝ ነው። ማለት ከስሜት ተነስተህ ምላሽ ለመስጠት ማስታወቂያዎችን ለመጠቀም እንዳደረግከው እየነገርከኝ ነው ያለኸው እና ያንንም ካደረግክ በኋላ ጉዳት አምጥቶብሃል። ይሄ ሁሉ የሚያሳየው ቃሉን መጠቀም ትክክል እንዳልነበረ ነው። ለሁሉም ሄዳ አታስረዳማ። በዚህ ምክንያት ነው የተጠቀመ ብለህ አታስረዳም። ቃሉ በራሱ ይዞ የሚሄደው ስነ መለኮት አለ። ሰጠነ የሚለው ቃል አንተ ሳታብራራው እኔ ጆሮ ላይ ሲደርስ የሚሰጠኝ ትርጉምና ፍቻ አለ። ሴጣን ሆነ፣ ኢየሱስ ሴጣን ሆነ የሚል ትርጉም ይሰጣል። ስለዚህ ይህንን የሰማ ሰው ሁሉ ከአንተ ጋር ይጋጫል፣ ይፈራሃል፣ ይሸሻል፣ ይደነግጣል። ቃላትን ስንጠቀም መቼም ከዚህ በኋላ መቼም እንዳንተ የተማረ ሰው ይኖራል ብዬ አላስብም። በቃላት አጠቃቀም ላይ ይሄ ሁሉ መከራ ተቀብሎ አዎ እንደው ያንን ትምህርት በዛ ሁኔታ ስታስተምር ትሪት የተደረግክበት መንገድ ወደ አብያተ ክርስቲያናት ህብረትም ሄጄ ሁኔታውን ለማስረዳት ሞክሬያለሁ። እናነጋግራችሁ እያልን ነው በ32ኛው ጉባኤ ያወገዙን የሚል ነገር እየነገርከኝ ነው። እንግዲህ ይሄ ለእኔ እንግዳ ነው፣ ሰማውም ለመጀመሪያ ጊዜ ነው። በዚህ በመለኪያ ያለ መጽሐፍ ላይም ይህንን አንስቻለሁ። 32ኛውን መደበኛ ጉባኤ የውግዘት አቋም አድንቄ አሞግሼ ነው የጻፍኩት። ጠንካራ መበረታታት አለበት። ከዚህም በኋላ እንደዚህ አይነት አካሄዶችን ህብረቱ መሄድ አለበት፣ ካውንስሉም ቢሆን መሄድ አለበት የሚል ሀሳብ አስፍሬያለሁ። ግን በዚሁ መጽሐፍ ላይ ያነሳሁት አንድ ነገር ምንድን ነው? አሪዮስ የተወገዘበትን አካሄድ ነው። አሪዮስ ከመወገዙ በፊት በግልጽ ተጠርቶ ተሞግቷል። በጉባኤ ላይ አቋሙን እንዲያሳውቅ በትምህርቱ ላይ ቢያፈገፍግ ወይም ደግሞ ተሳስቻለሁ የሚል ምላሽ ቢሰጥ ጉባኤው ምህረት የሚያደርግለት ይመስላል፣ የነበረውን ሂስትሪ ስናይ ማለት ነው። አሪዮስ ግን አቋም ነው ያዘው። አዎ ኢየሱስ ፍጡር ነው የሚል አቋም ነው ያዘው። ከዛ የተነሳ ትምህርቱን ለማምከን እሱንም ወደ ንስሐ ለማቅረብ ጉባኤው አወገዘ። አሪዮስ ያው ታውቃለህ፣ በሰው እጅ ይሙት በመለኮት እጅ ይሙት አይታወቅም። ወደኋላ ሄደን ታሪክን የምናጣራበት አቅም ስለሌለ ዛሬ ላይ ሆነን
ሞተ። መጨረሻው ንስሐም እንደሆነ ወይም ደግሞ እንደገባ እንዳልገባ አናውቅም። ታሪኩ እዛ ላይ አለቀ እና የአብያተ ክርስቲያናት ኅብረትም ይሁን ካውንስሉ ሰዎችን ፊት ለፊት በመጠየቅና በመወገት በማናገር ወደ ውግዘት መሄድ አለበት የሚል አቋም አለ። ይህንን አስፍሬያለሁኝና እንደው ከዚህ አንጻር ከቤተ ክርስቲያን ታሪክም አንጻር ከውግዘት ስርዓትም አንጻር ትሪት የተደረገበት መንገድ እንዴት ነው? እንዴት ታየዋለህ? እንግዲህ ያው ምን አለ መሰለህ፣ ስህተት ከሆነ እንግዲህ ንስሐ የምትገባው አንተ ብቻ ሳትሆን አብያተ ክርስቲያናት ኅብረትም ንስሐ እንዲገባ እንጠይቃለን ማለት ነው። ምን አለ አሁን ስለ በዳይ ወይ ስለ ተበዳይ አልልም አለ ጳውሎስ። ለምን? ጊዜው ስላለፈ። ትናንት ለነበረው መወቃቀስ አልፈልግም። የተጎዳሁ እኔ ነኝ አውቃለሁ። ያዘንኩ እኔ ነኝ። እነሱም አዝነዋል። ለምን? አንድ አይነት ብቻ አይደሉም። በቅንነት የሚሰሙ ሰዎች አሉ። እውነት ብለሃል ብለውም አይምሯቸው የረከሰ አሉ። ስለ እነሱ እኔ ይቅርታ ጠይቃለሁ። የእውነት አንዴ አይደለም ብዙ ጊዜ ይቅርታ ጠይቄያለሁ። ቃሉ ከሆነ ያሳዘናችሁ፣ የቃሉ አካሄድ ከሆነ እውነቱን ደግሞ ዛሬ ተናግሬያለሁ። ቃሉ ኬት ተፈጠረ ኬት መጣ የሚለውን ምክንያቱም መጽሔት ላይ ስናገኘው መጽሐፉ ላይ ስናገኘው ኦኬ ተያይዟል። ገባ? ይሄ ቃል የኛ አይደለም እኮ። ይሄ ቃል ሲጀመር እኛ አፍ ላይ ሰየጠነ ምትል ዘይቤ ያላት እንትን የለንም፣ አናውቅም። ስንሰማም የመጀመሪያችን ነው ያኔ። ትላለህ የሚለው ግን አፋችን ላይ ነው። መልካም እንግዲህ ስለዚህ ይቅርታ ማንኛውም ወንጌል አማኝ ሰየጠነ ብሏል ዘላለም ብሎ የሚያምን በዚህ ቃል ምክንያት ልቡ ያዘነ የተጎዳ ኦፌንድ የሆነ በሐሳቡም በትምህርቱም በምኑ ላለ በሕያው እግዚአብሔር ልጅ ስም ይቅርታ ጠይቃለሁ። እኔም በዚህ መልክ እንዲህ አይነት መንገድና ሲስተም ውስጥ መልክ ለሰሩ ሰዎች ይቅር ብያለሁ። ማለት ያንን ራዕይ የሚያስቀጥሉበትን የራሳቸው መንገድ መከተል አይችሉም? አይችሉም። ኦኬ። ለምን የተለየ ራዕይ አለ ወይ? አገልጋይ የምንሆንም የጨው ኪዳን አለን። ቤታችን ከእግዚአብሔር ጋር በጨው ኪዳን